ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ የምንመለከተው ከባለፈው የቀጠለ ስለ ፋንክሽንስ እና ታይፕስ ኦፍ ፋንክሽንስ ላይክ ፋንክሽን ምንድነው፣ ከዛ ደግሞ የተለያዩ ፋንክሽኖችን ደግሞ በሱ ስር የምንመለከት ይሆናል ማለት ነው። ሶ ላይክ ስፔሻል የሆነ ታይፕ ኦፍ ሪሌሽን ነው ፋንክሽን የምንለው። ስፔሻል የሚያደርገውን ነገር በኋላ በደንብ ኤክስፕሌን አደርግላችኋለሁ። ግን ቤዚካሊ ፋንክሽን ኢዝ ሪሌሽን። ሁሉም ሪሌሽን ፋንክሽን አይደለም፣ ሁሉም ፋንክሽን ግን ሪሌሽን ነው። ሶ ላይክ የሆነ ሪሌሽን አለ። ሪሌሽኒስት ላይክ ትልቅ የሆነ ዩኒቨርሳል ሴት ቢሆን ፋንክሽን በሱ ውስጥ ያለ አንድ የሪሌሽን አይነት ነው ማለት ነው። ስፔሻል ታይፕ ነው። ሌሎች አይነት ሪሌሽኖች አሉ ማለት ነው። ሶ ፋንክሽን ጋር ስንመጣ አንድ ሪሌሽን ፋንክሽን ነው የሚባለው መች ነው? እዚህ ጋር ምንላ ሁለት አይነት ሪሌሽን አለ። ላይክ በዚህ ኬዝ አሁን በዚህ ላይ ቤዝ አድርገን እንትን የምንለው ምን አይነት ነው? ለምሳሌ የሆነ ቁጥር አንድን አስገብቼ አንድ ከሁለት ጋር ሊሆን ይችላል በሪሌሽን ጊዜ ማለት ነው። እንደገና አንድ ደግሞ ከሶስት ጋርም ሊሆን ይችላል ሪሌሽን ስለሆነ። ከዛ ሁለት ከአራት ጋር፣ ከዛ ሁለት እንደገና ከሰባት ጋር ሊሆን ይችላል። ይሄ ሪሌሽን ነው ግን ፋንክሽን አይሆንም። አንድ ነገር ፋንክሽን ነው ለማለት አንድ ቁጥር ካስገባው ከአንድ ነገር ጋር ብቻ ነው ሪሌት ሊሆን የሚችለው። አንድ ብዬ ሁለት ካልኩኝ አንድ ካልኩ ድጋሚ ሌላ ቁጥር እንትን ማለት አልችልም። ሜቢ አንድ ብዬ ሁለት ካልኩ በኋላ እንደገና ሶስት ብዬ ሁለት ልል ይችላለሁ። ላይክ የተለያየ የኤክስ ቫሊዩ አንድ ዋይ ቫሊዩ ሊኖረው ይችላል። እሱ ችግር የለውም፣ ፋንክሽን ያስብለዋል። ነገር ግን አንድ እንደ ሲስተም አስቡት። የሆነ ላይክ ኮምፒውተር አለ። የሆነ ኢንፑት ስታስገቡለት፣ ለምሳሌ የሆነ ኢንፑት ዛሬ ላይ መታችሁ ይሄንን ኢንፑት ስታስገቡ የሆነ አውትፑት ሰጥቷችሁ፣ ከዛ ነገ መታችሁ ተመሳሳይ ኢንፑት ስታስገቡ ሌላ አይነት አውትፑት ከሰጣችሁ ይሄ ነገር ፕሮሰስ አያደርግም ወይም ፋንክሽን አያደርግም ብላችሁ ያዙት፣ በዛ መንገድ ያዙት። ነገር ግን አንድን አውትፑት በተለያየ መንገድ ላገኘው ይችላለሁ። ለምሳሌ 9ን ለማምጣት 7 ሲደመር 2 ብዬ 9 ማምጣት ይችላለሁ። ወይም ደግሞ 5 ሲደመር 4 ብዬ 9 ማምጣት ይችላለሁ። የተለያየ መንገድ ተጠቅሜ ያ ማለት የተለያየ ኤክስ ቫልዩ አስገብቼ ተመሳይ ዋይ ቫልዩ ላገኝ ይችላለሁ። ነገር ግን 5 ሲደመር 4 ብዬ 9 ካልኩ በኋላ እንደገና 5 ሲደመር 4 ብዬ 10 ማለት አልችልም። የተለያየ ዋይ ዋጋ ተመሳይ ኤክስ ቫልዩ ሊኖረው አይችልም ማለት ነው። ሶ አንድ ሪሌሽን ፋንክሽን ለመባል አንድ ኤክስ ኦንሊ ከአንድ ዋይ ጋር ሪሌት ሲሆን ነው ማለት ነው። ነገር ግን የተለያየ ኤክስ ለምሳሌ ኤክስ 1 ኤክስ 2 እና ኤክስ 3 ሁሉም ተመሳይ የሆነ ዋይ ሊሰጡ ይችላሉ። ነገር ግን ኤክስ ከተለያየ ዋይ እና ከተለያየ እንደዚህ አይነት ዋዮች ጋር ሪሌት ሊሆን አይችልም። በምን ጊዜ? በፋንክሽን ጊዜ። ይሄ ነው ስፔሻል ታይፕ ኦፍ ሪሌሽን ያስባለው ማለት ነው። ሶ ቤዚካሊ ይሄም ዴፊኒሽን አሁን ያረኩላችሁን ያነሳውላችሁን ሀሳብ ነው ሳመራይዝ የሚያደርግልን ማለት ነው። ሶ ይሄንን ሪሌሽን ፋንክሽን ነው ለማለት ምንድነው የምንመለከተው? ላይክ ኤክሶቹን እንመለከታለን። አሁን ለምሳሌ -1 ከ0 ጋር 0 ማይነስ እዚህ ጋር የተደገመ አለ የለም። ሁሉም የተለያየ እዚህ ጋር እንደምትመለከቱት -1 እዚህ 0 እዚህ 2 እዚህ 3 እዚህ 4 የተለያየ ኤክስ ነው ያስገባሁት። የተለያየ እንትን ዋዩ ችግር የለውም። እዚህ ጋር ዋይ ቢደገም ኢዳዝም ማተር። ላይክ አሁን እነሱ እዚህ ጋር ይሄንን ኤግዛምፕል ለማሳየት የሞከረው ያሉት 0 -3 ሰጥቷል፣ 2ም -3 ሰጥቷል። ይሄ ፋንክሽን ላይክ መሆን ይችላል። መሆን የማይችለው 0 -3 ሰጥቶ እንደገና እዚህ ጋር 0 ብዬ ላይክ -4 ብል ያ እንትን ፋንክሽን መሆን አይችልም ማለት ነው። ስለዚህ ዴርፎር አር ኢዝ ኤ ፋንክሽን ማለት ነው። እዚች ጋር ስመጣ ደግሞ እዚኛው ጥያቄ ላይ ስመጣ እዚህ ጋር ኢንፑቶቹ 6 7 0 እና 6 ሶ እዚህ ጋር 6 ተደግሟል። አሁን መጠንቀቅ ይኖርብኛል ማለት ነው። 6 ተደግሞ የተለያየ ቫልዩ ነው የመጣው። ስለዚህ የተለያየ ቫልዩ ከመጣ ደግሞ ይሄ ሪሌሽን ፋንክሽን አይደለም ወይም ፋንክሽን አያደርግም ብለን እናወራለን። ስለዚህ ይሄ ነገር ምንድነው? አር ኢዝ ኖት ኤ ፋንክሽን ማለት ነው። እዚህ ጋር ስንመጣ ደግሞ በኢኩዌሽን ፎርም የተሰጠ በፎርሙላ ማለት ነው። ለዛ እንትን አንልም፣ ላይክ ዝም ብለን ማወቅ አንችልም። ለዛ እንዴት ነው የምናደርገው? ኤኒ ጊቨን የሆነ ቫሪያብል ቤዚካሊ እንትን እንዲሆናችሁ ሁሉም ሊኒየር ኢኩዌሽን አሁን ሊኒየር ኢኩዌሽን ላይክ ሊኒየር ኢኩዌሽን ማለት ስሎፑ አንድ ነው። ስሎፑ አንድ የሆነ ማንኛውም ኢኩዌሽን ፋንክሽን ነው የሚሆነው።
ነገር ግን ምንድነው ላይክ እዚህ ጋር የሚያሳየን that is if x and y and x z are in relation ይለናል። ሶ ቤዚካሊ ይህን ሀሳብ ተውቱና አሁን ባልኳችሁ መንገድ ይሄ ነገር አንድ ከሆነ እንትኑ ላይክ እንትኑ ኢኩዌሽኑ ላይክ ኤም ወይም ስሎፑ አንድ ከሆነ እንዲህ ስትሬት የሆነ ላይን ስለሚሆን አንድ ቫልዩ ለተለያየ መልስ ነው የሚሆነው። ላይክ ተመሳይ እንትን አስገብታችሁ እንትን አታገኙም። ላይክ ተመሳይ ቫልዩ አግኝታ አስገብታችሁ የተለያየ ቫልዩ አታገኙም። ለዛ ይሄ ነገር ፋንክሽን ነው እንላለን ማለት ነው። እዚህ ጋር ደግሞ ስንመጣ አሁን መጠንቀቅ አለብን። እዚህ ጋር ስንመጣ ኤክስ ስኩዌር ኢዝ ኢኳልስ ቱ ዋይ ስኩዌር ነው። አሁን ለምሳሌ ማይነስ ዋንን እና ዋንን ክተቱ እስቲ። ማይነስ ዋንንም ዋንንም ስትከቱ የምታገኙት ዋጋ ላይክ እንትን ያለ ነው። ላይክ ለምሳሌ እዚህ ጋር እንደሚያሳያችሁ ማይነስ ዋን እና ዋንን ከታችሁ ቼክ ስታደርጉ ማይነስ ዋንም ሲገባ የምናገኘው ዜሮ ነው፣ የሳትስፋይ ያደርጋል። አንድንም ስከት ማገኘው ዜሮ ነው፣ ሳትስፋይ ያደርጋል። ስለዚህ ይህን ጥያቄ የምንላለን አንድንም ከትቼ የዋይን ዋጋ ማይነስ ዋን ማገኝ ከሆነ እንደገና አንድም ከትቼ በተመሳይ መንገድ አንድም ሳትስፋይ የምታደርገው ከሆነ በዚህ ኬዝ ይሄ እንትን ፋንክሽን አይደለም ማለት ከዚህ ጋር እንደምትመለከቱት ማለት ነው። ሶ እነዚህ ሪሌሽኖች ፋንክሽን ናቸው ወይ ብሎ ይጠይቀናል። እነዚህን ላይክ እንትን ልስታችሁ ሶ ቤዚካሊ የምትመለከቱት ምንድነው አንድ ኤክስ የተለያየ ዋይ እየሰጠኝ የተደገመ ኤክስ ትፈልጋላችሁ። ኤክሶቹን ታይና የተደገመ ትፈልጋላችሁ። እዚህ ጋር የተደገመ የለም። ሶ ሞስት ፕሮባብሊ ፋንክሽን ነው የሚሆነው ማለት ነው። እዚህ ጋር ለምጣ የተደገመ አለ፣ እዚህ ጋር አለ። ስለዚህ የተለያየ ቫልዩ ሰጥቶኛል። አዎ፣ ስለዚህ ይሄ ምንድነው ፋንክሽን አይደለም ማለት ነው። እዚህ ጋርም ስትመጡ እዚህ ጋር አሁን ደግሞ ሊኒየር ኢኩዌሽን ነው። ስለዚህ ፋንክሽን ይሆናል እንደዚሁ አይታችሁት ማለት ነው። ሶ ከዚህ በተጨማሪ አንዳንዴ ላይክ ውስብስብ የሆኑ ፎርሙላዎች ሲሰጡን ምን እናደርጋለን? ግራፎቹን ላይክ ቪዥዋላይዝ ማድረግ የምንችል ከሆነ ለምሳሌ እንደቀድሙ ሊኒየር ኢኩዌሽን ሲሰጠን y = x + 3 ሲሆን ቪዥዋላይዝ ማድረግ ከቻልኩኝና ቨርቲካል ላይን ቴስት የምንለው ነገር ላይክ አንደርስታንድ ካረኩኝ ወዲያው ማወቅ እችላለሁ። ሶ ቨርቲካል ላይን ቴስት የሚለን ምንድነው? ቤዚካሊ የሆነ ፋንክሽን እንደዚህ ላይክ ግራፉን ስስለው ግራፉ ላይ ቀጥ ያለ አንድ ላይን ኤኒዌር ማለት ነው ኤኒዌር ላይክ ቀጥ ያለ አንድ ላይን እዛ እንትኑ ፖይንቱ የሚነካበት ላይ ሳሰምር እንደዚህ ከአንድ ፖይንት በላይ ከነካ ያ ነገር ፋንክሽን አይሆንም ማለት ነው። ፋንክሽን አይሆንም። ሶ ቨርቲካል ላይን ቴስት ማለት ያ ነው። ለምሳሌ እንትንን ስትመለከቱ ሊኒየር ኢኩዌሽንን አንድ ላይን ስለሆነ አንድ ቦታ ብቻ ነው ሚት የሚያደርጉት። ከአንድ ቦታ በላይ ሚት ካደረጉ ያ ነገር ፋንክሽን አይሆንም ማለት ነው። የትኛውንም ፋንክሽን የሆነ የትኛውንም ፋንክሽን ግራፍ ስትሰሩ እንደዚህ አድርጋችሁት ሁለት ፖይንት ከነካ ያ ነገር ላይክ ፋንክሽን አይደለም። ግን ፋንክሽን ከሆነ አንድ ፖይንት ብቻ ነው የሚነካው እና የትኛውንም ፋንክሽን ቼክ ብታደርጉ በዛ ወይ ነው ቢሄቭ የሚያደርገው ማለት ነው። ሶ እዚህ ጋር የሰርክልን ስትመለከተዋል ሰርክል ላይክ ፋንክሽን አይደለም። ስለዚህ በዚህ መንገድ እንትን ትላላችሁ ማለት ነው፣ ቴስት ታደርጋላችሁ ማለት ነው። እዚህ ጋር ግን ስትመለከቱት ኳድራቲክ ኢኩዌሽን ነው። የኳድራቲክ ኢኩዌሽን ደግሞ ወይም ኳድራቲክ ፋንክሽን ስለሆነ ፋንክሽን ነው ማለት ነው። ኦኬ አሁን ደግሞ ኤክሰርሳይዝ 1.8 እንመልከት። ሶ ዲተርማይን ዘ ፎሎዊንግ ፋንክሽንስ if the following functions are or if the following relations are functions ነው የሚለን። እዚህ ጋር ስትመለከቱት ቨርቲካል ላይን ቴስት ለስራ ባልኩኝ እንደዚህ ነው የሚሆነው። ስለዚህ is function ነው የሚሆነው። ይሄን ስትመለከቱት ግን ለምሳሌ -3ን ብትከቱ እና 3ን ብትገቱ የምታገኙ ተመሳይ y ነው። ባህሪውም የማን አይነት እንትን ያለው የሰርክል አይነት ፎርሙላ ነው። ሰርክል ደግሞ ቀደም እንዳያችሁት ፋንክሽን መሆን አይደለም። ስለዚህ ፋንክሽን አይደለም ብለን እንደመድማለን ማለት ነው። እዚህ ጋር ስንመጣ ሁለት ግራፎች ተሰጥተውናል። ይሄኛው ቤዚካሊ ቨርቲካል ላይን ቴስት ማድረግ ነው። ስለዚህ አይደለም ይሄ ሁለት ቦታ ይነካዋል። እዚህኛው ጋር ስትመጡ ደግሞ አንድ ቦታ ብቻ ነው የሚነካው። የትኛውን ቦታ ባሰመር አንድ ቦታ ነው የሚነካው። ስለዚህ ይሄ ፋንክሽን ነው፣ ይሄ ደግሞ ፋንክሽን አይደለም ብለን እንደመድማለን ማለት ነው። ኦኬ ስለ ፋንክሽን ይሄን ያህል ካወራን ብዙ አይነት ፋንክሽኖች አሉ። በዚህ ግሬድ ሌቭል ደግሞ ከነዛ ውስጥ ፓወር ፋንክሽንን ቀድመን እንመለከታለን። የተለያዩ ላይክ ሳይነም ፋንክሽን፣ ፓወር ፋንክሽን፣ ሞጁለስ ፋንክሽን የተለያዩ ፋንክሽኖች አሉ። ከነሱ ውስጥ ግን አሁን የምንመለከተው ፓወር ፋንክሽንን ነው። ሶ የፓወር ፋንክሽን ቤዚክ ፕሮፐርቲዎችን ነው አሁን ላይክ በዋነኝነት ፎከስ የምናደርገው። ፈተና ላይም ስትጠየቁ የሚመጡት እነዚህ ነገሮች ናቸው። ሶ የመጀመሪያው የፓወር ፋንክሽን ቤዚክ ፕሮፐርቲ ምንድነው የሚለን?
መጀመሪያ ራሱ ፓወር ፋንክሽን ምንድን ነው የሚለውን ያሳየናል። ሶ ዴፊኒሽን 1.4ን ስንመለከት a function of the form ይሄ like f of x x the power of r for some non-zero real number a and a real number r is called a power function. so power function እና exponential function መለየት አለባችሁ። so power function የምንለው ለምሳሌ ሁለት ፋንክሽኖችን እንውሰድ። ለምሳሌ 2 the power of x እና x the power of 2 ይሄ ፓወር ፋንክሽን ነው። ይሄ ግን ኤክስፖኔንሻል ፋንክሽን ነው። ስለዚህ ላይክ ፓወር የምንለው ላይክ ይሄ ቤዙና ቫሪያብል ያደረግነው ቤዙ ከሆነ ፓወር ይሆናል። ቫሪያብል ያደረግነው ኤክስፖነንቱ ከሆነ ኤክስፖኔንሻል ይሆናል። ስለዚህ ይህንን እንዳትረሱ። ስለዚህ አሁን እዚችን ኤግዛምፕል እንመልከት። ፓወር ፋንክሽን የሆነው የትኛው ነው የሚለን እዚች ጋር ምን አለ? ሲ ላይ ኤክስፖኔንሻል ፋንክሽን አለ። እዚህ ጋር ስመጣ ፓወር ፋንክሽን ነው። እዚህ ጋር ስመጣ ፓወር ፋንክሽን ነው። እዚህ ጋር ስመጣ ፓወር ፋንክሽን ነው። ኢ ጋር ስመጣ ግን ኤም ኦፍ ኤክስ ማለት ነው። ኤም ኦፍ ኤክስ ጋር ስመጣ ግን ፓወር ፋንክሽን አይደለም። እንደገና ደግሞ ለምሳሌ ኤች ኦፍ ኤክስን አይደለም ብለናል። ሌላ ማን አለ? ኤን ኦፍ ኤክስ። ኤን ኦፍ ኤክስ ደግሞ ስትመለከቱት ቅድም እንዳስቀመጥኩላችሁ በሱ ፎርም ነው የተጻፈው። ስለዚህ ፓወር ፋንክሽን ነው ማለት ነው። ስለዚህ ፓወር ፋንክሽን ማለት ቤዙ ያ ማለት ኤክስ ዘ ፓወር ኦፍ ስኩዌር ወይም ኤክስ ዘ ፓወር ኦፍ 2 ወይ ኤክስ ዘ ፓወር ኦፍ 3 በዚህ መንገድ ሲጻፍ ላይክ ዘ ቤዝ ፓርቱ ቫሪያብል ሲሆን ማለት ነው። እዚህ ጋር ኤግዛምፕል 2 አለን። ዶሜን እና ሬንጅ እንድናወጣ የተጠየቅ ነው። ፓወር ፋንክሽኖች ናቸው ሁለቱም። ስለዚህ የዶሜን ላይክ የአንድ ፓወር ፋንክሽን ዶሜኑ ደግሞ ያው የተለያየ ነው የሚሆነው በኤክስፖነንቱ ላይ ቤዝ ሆነን፣ ግን እዚህ ጋር ሁሉም ላይክ ኤኒ ሪል ነምበር መግባት ይችላል። ሪስትሪክት የሚያደርገን ነገር የለም። ለምሳሌ አሁን እዚህ ጋር 1/2 ቢሆን ኖሮ እንደዚህ አይነት ፎርም ይኖረው እና ኔጌቲቭ ቁጥሮችን ማስገባት አልችልም ነበር። ነገር ግን ኤክስ ስኩዌር ስለሆነ ማንኛውም ቁጥር ማስገባት ይችላለሁ። ዶሜኑ ኦሪል ነምበር ይሆናል፣ እዚህ ጋርም ኦሪል ነምበር ይሆናል ማለት ነው። ነገር ግን ሬንጁ ግን በተመሳይ መንገድ ላይሆን ይችላል። ምክንያቱም ማንኛውንም ቁጥር ባስገባ ስኩዌር ሲሆን ወደ ፖዚቲቭ ነምበር ስለሚመጣ ከዜሮ እስከ ላይክ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው። እዚህ ጋርም ኤክስ ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው። ስለዚህ ፖዚቲቭ ሪል ነምበር ነው የሚሆነው። እዚህ ጋርም ፖዚቲቭ ሪል ነምበር ነው የምናገኘው ማለት ነው። ስለዚህ እዚህ ጋር እንደምታዩት ሬንጃችን ከዜሮ በላይ ነው፣ 0 እና ከዜሮ በላይ ማለት ነው። እዚህ ጋር ደግሞ ዶሜናችን ሪል ነምበር ነው የሚሆነው ማለት ነው። ግራፉን ስትመለከቱት በዚህ መንገድ ነው የሚሆነው። እነዚህ ጋር ደግሞ ኦድ የሆነ ኤክስፖነንት ወይም ደግሞ ኦድ የሆነ እዚህ ጋር ፓወር ሲኖረን እንዴት ነው የሚሆነው? ዶሜኑ ኦሪል ነምበር ይሆናል፣ ሬንጁ ኦሪል ነምበር ይሆናል። ምክንያቱም ኔጌቲቭ ቁጥር ሳስገባ ኔጌቲቭ ነምበር ነው ማገኘው፣ ፖዚቲቭ ቁጥር ሳስገባ ፖዚቲቭ ቁጥር ነው ማገኘው፣ ዜሮን ሳስገባ ዜሮ ነው ማገኘው። ስለዚህ በዚህ መንገድ መለየት ይችላለሁ። ግራፉን ስትስሉት ቤዚካሊ እንደዚህ ነው የሚሆነው። ግራፉ እንደዚህ ነው የሚሆነው እንደምትመለከቱት ማለት ነው። ሶ የመጀመሪያው ፕሮፐርቲ የፓወር ፋንክሽን ያ ነበረ። አሁን ደግሞ ሁለተኛውን ፕሮፐርቲ ስንመለከት የነዚህ አይነት ቅድም ያነሳውላችሁ ላይክ ፓወራቸው በፍራክሽን ፎርም ከተቀመጠ የምናስገባው ዶሜን ይገድበናል። ምክንያቱም ራዲካል ኤክስ ስለሚሆን እዚህ ውስጥ ኔጌቲቭ ቁጥር ማስገባት አልችልም፣ ዋጋ ስለሌለው፣ ወይም ደግሞ ኢማጂነሪ ነምበር ነው የሚሆነው። ስለዚህ እሱን ደግሞ ገና አልተማራችሁም። ለዛ እዚህ ጋር ምንድን ነው የምናደርገው? ዶሜኑን እንገድበዋለን ከዜሮ በላይ ብለን። ዶሜኑ ከዜሮ በላይ ከሆነ ደግሞ ሬንጁን በተመሳይ መንገድ ከዜሮ በላይ ነው የሚሆነው ማለት ነው። ስለዚህ ያለን ፍራክሽን ሆኖ ግን ደግሞ ሩቱ ላይ ኢቨን ከሆነ ዶሜናችን ሪስትሪክት ይደረጋል ማለት ነው። ይሄ ግን ቼንጅ ያደርጋል። እንዴት እዚህ ጋር እንትኑን ኢንትራንስ ላይም እንድትጠየቁ የምትችሉት ወደፊት ይሄንን ነው። ግራፉ ምን እንደሚመስል በደንብ ተመልከቱ፣ ምን አይነት እንትን እንዳለው። ነገር ግን አሁን እንድትይዙልኝ የምፈልገው እንድትመለከቱ የምፈልገው እዚች ጋር ነው። ልክ የኤክስ ዘ ፓወር ኦፍ 1/n ይሆንና የኤን ዋጋ ኢቨን ሲሆን ምን ይሆናል? የኤን ዋጋ ኦድ ሲሆን ምን ይሆናል? ኦድ ሲሆን እንደ ቅድሙ አይደለም። ላይክ
ኦድ የሆነ 1 ኦቨር ላይክ ለምሳሌ ኤክስ ዘ ፓወር ኦፍ ኤን እና ኤክስ ዘ ፓወር ኦፍ 1 ኦቨር ኤን ኦድ ከሆነ ደ ሴም ዶሜን እና ደ ሴም ሬንጅ ነው የሚኖራቸው። ስለዚህ ጋር እንደምትመለከቱት ዶሜን እና ሬንጁ ተመሳይ ነው ማለት ነው። ያ ማለት ኦሪል ነምበር ነው የምናስገባው 1 ኦቨር ኤን ሆኖ ኦድ ነምበር ካለን ማለት ነው። ከዛ በተጨማሪ እዚህ ጋር ኤክሰርሳይዝ አለን። ዶሜን እና ሬንጁን ላይክ እኔ እንትን ልበላችሁ፣ እናንተ ግራፉን ስኬች ለማድረግ ሞክሩ። ላይክ ከላይ ፕሮፐርቲዎቹ ስላሉ ማለት ነው። እዚህ ጋር ዶሜኑ ኢቨን ስለሆነ 1 ኦቨር ኤን ሆኖ ኢቨን ስለሆነ ከዜሮ በላይ ነው የሚሆነው፣ ዜሮ ኢንፊኒቲ ማለት ነው። ከዛ ሬንጁን በዛ በተመሳይ መንገድ ከዜሮ በላይ ነው የምናገኘው ማለት ነው። እዚህ ጋርም ስትመጡ በተመሳይ መንገድ ተመሳይ ናቸው ከዚህኛው ጋር። እዚህ ጋር ስትመጡ ኦሪል ነምበር ነው ዶሜኑም ሬንጁም። እዚህ ጋርም ስትመጡ ኦሪል ነምበር ነው ዶሜኑም ሬንጁም ማለት ነው። ኦኬ ሶስተኛው የፓወር ፋንክሽን ፕሮፐርቲ ደግሞ ቅድም 1 ኦቨር ኤንን ነበር የተመለከትነው። አሁን ደግሞ ኤም ኦቨር ኤን ሲሆንስ ምንድን ነው የሚሆነው የሚለውን እንመለከታለን። ሶ ኤም ኦቨር ኤን ሲሆን የኤም እና የኤን ፕሮፐርቲ ላይ አሁን ዲፔንድ እናደርጋለን። ኤም ምንድን ነው ኤን ምንድን ነው የሚለው ማለት ነው። ለምሳሌ አሁን በኤም ኦድ ሆኖ ኤን ደግሞ ኢቨን ሲሆን ይሄ ስትቀይሩት ወዴት ነው የሚቀየረው? ስኩዌር ሩት ኦፍ ኤክስ ዘ ፓወር ኦፍ 3። ስለዚህ ዋናው አሁን ዶሜናችንን ዲተርማይን እንድናደርግ የሚያደርገን እችኛዋ ናት። እችኛዋ ምንድናት የምትለዋ ትወስናለች። እችኛዋ ኢቨን እስከሆነች ድረስ ዶሜናችን ሁሌ ከዜሮ በላይ ነው የሚሆነው። ምክንያቱም አት ኤንድ ኦፍ ዘ ዴይ እንደዚህ አድርገን ስናስቀምጠው ኤክስ ዘ ፓወር ኦፍ 5 የሚሆን እችኛዋ አሁን ይህን እያወራን ያለ ነው ኤም ኦድ ከሆነ ነው። ኤም ኦድ ሆኖ ኤን ኢቭን ከሆነ ሁሌ እዚህ ውስጥ ያለው ቫልዩ የሚገባው ዶሜኑ ሁሌ ከዜሮ በላይ መሆን አለበት። ሬንጁን በዛ መንገድ ከዜሮ በላይ ይሆናል። እንግዲህ ግራፉን ስትመለከቱት እንደዚህ ይመጣል። እዚህ ጋር ግራፉን ስትመለከቱት በዚህ መንገድ ነው የምታገኙት። ነገር ግን እዚህ ጋር እንምጣ። ቅድም ኤም ኦቨር ኤን አድርገን ኤም ምን ነበረ? ኦድ ነበረ። እያያችሁ ነዋ። ከዛ ኤን ደግሞ ኢቭን ነበር ቅድም ላይ። አሁን ደግሞ የተቀያየረና እዚህ ኢቭን እዚህ ደግሞ ኦድ። ስለዚህ ምን ሆነ? ከታች ያለው ነው አይደል ሲቀየር እንደዚህ ኪዩብ አድርገን እንደዚህ የምናስቀምጠው። ስለዚህ የትኛውንም ቁጥር አሁን እዚህ ጋር ዶሜንና ሬንጁ እንደ ቅድሞቹ አይሆንም፣ ለውጥ ይፈጥራል ማለት ነው። እንዴት ነው ለውጥ የሚፈጥረው? እንግዲህ በደንብ ተመልከቱ። ለምሳሌ እዚህ ጋር ዶሜን ለማውጣት ማስገባት የምችለውን ቁጥር ነው ማለት። እዚህ ውስጥ ለማስገባት ማንኛውም ቁጥር ማስገባት ይችላሉ። ምንም የሚከለክለኝ ነገር የለም። ምክንያቱም እዚች ጋር ያለችውን ኦድ የሆነች ኤክስፖነንት ስለሆነች የራዲካሉ ማለት ነው ኔጌቲቭ ቁጥርም መግባት ይችላል። ግን ማንኛውንም ቁጥር ባስገባም እዚች ጋር ስኩዌር ስላለች ስኩዌራ ወደ ምን ትቀይረዋለች? ወደ ፖዚቲቭ ነምበር ትቀይረዋለች። ስለዚህ ልክ ኤክስ ስኩዌርን ከጨረስን በኋላ የምናገኘው ፖዚቲቭ ነምበር ነው። ስለዚህ ከኪዩብ ሩት ውስጥ ፖዚቲቭ ነምበሩ ሲወጣ ፖዚቲቭ ሆኖ ነው የሚወጣው። ስለዚህ ዶሜኑ ሪል ነምበር ቢሆንም ስኩዌሯ ስላለች ሬንጁን ወደ ምን ትቀይረዋለች? ከዜሮ በላይ ታደርገዋለች ማለት ነው። እዚህ ጋርም ስትመጡ በተመሳይ መንገድ ደሴም ቁጥሩ ተለያየ እንጂ ደሴም ሀሳብ ነው ያለው ማለት ነው። ስለዚህ ይህንን በደንብ መመልከት አለባችሁ ማለት ነው። ግራፉን እናንተ ተመልከቱ፣ ቪዥዋላይዝ ለማድረግ ሞክሩ። ይሄኛው የዚህኛው ግራፍ ነው ማለት ነው። የግራፉን ፕሮፐርቲ እዚህ ጋር ያስቀምጥላችኋል። እነሱን በደንብ አንደርስታንድ ለማድረግ ሞክሩ እያያችኋቸው። ለዛ አሁን ቅድም ባሳያችሁ መንገድ እነዚህን ኤክሰርሳይሶች እንስራቸው። አንደኛ ኤ ላይ ኤክስ ዘ ፓወር ኦፍ 5 ኦቨር 6 ሁሌ እኔ አድቫይስ ማድረጋችሁ ወደዚህ ፎርም እንድቀይሩት ነው። ወደዚህ ፎርም ማለት ነው። ከዛ በኋላ ዶሜንና ሬንጅን ለማውጣት አይከብደኝም። አሁን ዶሜንን ለማውጣት የምመለከተው እዚች ጋር ሩቷን ነው። በዚህ ኬዝ ማለት ነው። ይሄኛው ኦድ ከሆነ ይሄ ኢቭን ከሆነ ይለያል። ይሄን ኢቭን ከሆነ የተለያየ ነገር ነው። መጀመሪያ ይሄንን አየዋለሁ ኦድ ነው። ስለዚህ ወደዚህ መምጣት አለብኝ። አሁን ጨዋታው ኢቭኖቹ ጋር ነው፣ በተለይ ዶሜንን ለማወቅ። ስለዚህ እዚህ ጋር ኢቭን ከሆነ ኔጌቲቭ ቁጥር እዚህ ውስጥ ማስገባት አልችልም። ስለዚህ ዶሜንን ምን ይሆናል? ፖዚቲቭ ነምበር ይሆናል ማለት ነው። ከዛ በኋላ ሬንጅ ማገኘውም በዛው በተመሳይ መንገድ ፖዚቲቭ ነምበር ይሆናል፣ ምክንያቱም ኔጌቲቭ ስለማላስገባ ማለት ነው።
ፖዚቲቭ አስገብቼ ፖዚቲቭ ነው ማገኘው። ሬንጁም ዶሜኑም ፖዚቲቭ ይሆናል። እዚህኛው ጥያቄ ጋር ስትመጡ እንዴት ነው የሚሆነው? ስትቀይሩት አሁን እንዴት ይሆናል? ኤክስ ዘ ፓወር ኦፍ 7 ከዛ ኤዝ ሩት ይሆናል ማለት ነው። አሁንም በተመሳሳይ መንገድ ቅድም እንዳሳየዋችሁ እዚህ ጋር ኦድ ከሆነ ይሄን ነው የምትመለከቱት። ኢቭን ነው ይሄ ኦድ ሆኖ ቢሆን ሌላ ነገር ነው። ይሄ 9 ሆኖ ቢሆን ሌላ ሀሳብ ነው። አሁን ግን እዚህ ኢቭን ስለሆነ ፖዚቲቭ ብቻ ነው ዶሜን ውስጥ የሚገባው። ከዛ ፖዚቲቭ ቁጥር ካስገባው ደግሞ ማገኘውን ፖዚቲቭ ነው። ፖዚቲቭ ስላችሁ ዜሮንም ላይክ አስዩም ዜሮም አብራችሁ ላይክ ነን ኔጋቲቭ ነምበር ያ ማለት ዜሮንም ይይዛል። ዜሮን ካስገባው እዚህ ጋር ስመጣ ስቀይረው እንዴት ይሆናል? ኤክስ ዘ ፓወር ኦፍ 6 ከዛ ፊፍዝ ሩት። አሁን እዚህ ጋር ስመጣ ኢቭን ነው፣ ከዛ ይሄ ኦድ ነው። ስለዚህ ይሄን ኢቭን ካየው እዚሁ ዶሜንን ማወቅ እችላለሁ። እዚህ ጋር ላይክ ያለው ሩቱ ኦድ ነምበር ስለሆነ ማንኛውንም ቁጥር ወደዚህ ማስገባት እችላለሁ። ላይክ የሚገድበኝ ነገር የለም። ስለዚህ ሁሉ ላይክ ኦል ሪል ነምበር ማለት ነው እዚህ ጋር ኦል ሪል ነምበር ነው ዶሜኔ ማለት ነው። ነገር ግን ሬንጁ ጋር ምን ይሆናል? እቺ 6 ስለሆነች ወደ ፖዚቲቭ ስለምትቀይረው ምንም ኔጌቲቭ እንኳን ባስገባ የማገኘው ቁጥር ከዜሮ እና ከዛ በላይ ወይም ነን ኔጋቲቭ የሆነ ነምበር ነው ማለት ነው። እዚህ ጋርም ስትመጡ ኤክስ ዘ ፓወር ኦፍ 7 ኤክስ ዘ ፓወር ኦፍ 4 7 ሩት ነው የሚሆነው። በተመሳሳይ መንገድ ማንኛውንም ቁጥር እዚህ ውስጥ ማስገባት ይችላለሁ 7 ሩት ስለሆነ። ነገር ግን የማገኘው ሬንጅ በማን ኢንፍሉዌንስ ይደረጋል? እዚህ ጋር the power of 4 ስላለ ወደ ፖዚቲቭ ነምበር ስለሚቀየር በዚህ መንገድ ማለት ነው። ይሄ ቤዚክ ፕሮፐርቲ ኦፍ ፓወር ፋንክሽን 3 ነው ማለት ነው። ወደ 4 እንሂድ። ይሄን ላይክ ለመሸምደድ አትሞክሩ፣ በደንብ አንደርስታንድ ለማድረግ ሞክሩ። አንደርስታንድ ካረጋችሁት መሸምደድ አይጠበቅባችሁ ማለት ነው። አሁን ደግሞ ወደ ምን መጣ? ፓወሩ ወደ ምን ተቀየረ? ወደ ኔጌቲቭ ቁጥር ተቀየረ ማለት ነው። ሶ ይሄ ቤዚካሊ ምንድነው ሀሳቡ? ይሄን ስትሉት ወደዚህ ይመጣል ኤክስ ዘ ፓወር ኦፍ 1/2። ስለዚህ አሁን ዶሜኔ ሪስትሪክት ይደረጋል ማለት ነው። ቅድም ዜሮን እያስገባን ነበር ዶሜን ውስጥ። አሁን ግን ዜሮ ራሱ መግባት አትችልም፣ ምክንያቱም 1/0 ሊመጣብኝ ነው ማለት ነው። ዶሜን ባጭሩ ሪስትሪክት መሆን የሌለባቸውን ነገሮች ማስወገድ ማለት ነው ቤዚካሊ። ስለዚህ እንደዚህ ላይክ ፎከስ ማድረግ የሚጠበቅብኝ መሆን የሌለበት ነገር ላይ ነው። ስለዚህ ዜሮ መግባት አይችልም። ከዛ ደግሞ 1/, ራዲካል ኤክስ ስለሆነ የኤክስ ዋጋ ኔጌቲቭ ቁጥር መግባት አይችልም። ስለዚህ ከዜሮ በላይ ያሉ ቁጥሮች ነው ዶሜን የሚሆኑት። የማገኘውም ቁጥር ደግሞ ከዜሮ በላይ የሆነ ነው ማለት ነው። አሁን እዚህ ጋር ስንመጣ ቅድም ካየ ነው ሁሌ በቃ ወደ ፒውር ፎርሙ መቀየር ነው የእናንተ አሪፍ ሜትድ የሚሆነው። ስለዚህ በዚህ መንገድ 1/x ዘ ፓወር እንደዚህ ሆነና ላይክ ያሳይ በዚህ መንገድ ይሆናል ማለት ነው። በዚህ መንገድ ያ ዜሮ መግባት አትችልም። ነገር ግን ኔጌቲቭ ቁጥሮች መግባት ይችላሉ። ምክንያቱም እዚህ ጋር ያለችን ኤክስፖነንቷ ላይክ የሩቱ ኤክስፖነንት ኦድ ነምበር ነው። ኦድ ነምበር ስለሆነ ከዜሮ ውጪ ያለው ቁጥር በሙሉ መግባት ይችላል። ከዜሮ ውጪ ያለ ነምበር ካስገባው ደግሞ ኔጌቲቭ ቁጥርም ስለማገኝ ሬንጄም በዛው ልክ ከዜሮ ውጪ ይሆናል። ይሄም በተመሳሳይ መንገድ ማለት ነው። ስለዚህ በዚህ መንገድ ላይክ የቤዚክ ፕሮፐርቲ ኦፍ የዚህን ፓወር ማለት የፓወር ፋንክሽኑ የዚህን ፕሮፐርቲ መመከት ይችላላችሁ ማለት ነው። እዚህ ጋር እንደምታዩት ዜሮን አይነካም። ላይክ ዜሮ እንደ አሴምቶት ነው የምትቆጠረው። ዜሮን ሳይነኳት በዚህ መንገድ አፕሮች እያደረጉ ይሄዳሉ ማለት ነው። ሶ እዚች ጋር ኤክሰርሳይዝ አለ። ኤክሰርሳይዟን ስንሰራ የጨረስን ነው። ከበዛባችሁ ትንሽ ብቻ ታገሱኝ። ሶ የዚህኛው የኤንስ እንትን ስትሉ 1/, ወደዚህ ፎርማት ማምጣት ነው። 6 ወደዚህ ፎርማት ካመጣችሁ የቢንም እዚች ጋር ስትሰሩት ወደዚህ ፎርማት ማምጣት ነው። ሶ እዚህ ጋር እንደምትመለከቱት እንደዚህ አድርገን ቺን እንቀይራለን። ከዛ እዚህ ጋርም ስንመጣ እንቀይራለን ማለት ነው። ስለዚህ እዚህ ጋር የምትመለከቱት በእነዚህ ኬዝ ዶሜናችን ዜሮም መሆን አይችልም፣ ኔጌቲቭም ነምበር መሆን አይችልም። ስለዚህ ለሁለቱም ከዜሮ ኢንፊኒቲ ሬንጃቸውን በተመሳሳይ መንገድ ከዜሮ እስከ ኢንፊኒቲ ይሆናል ማለት። እዚህ ጋር ስትመጡ ግን ከዜሮ ውጪ ማንኛውንም ቁጥር ማስገባት እንችላለን። ኔጌቲቭን ቁጥሮች መግባት ይችላሉ። ስለዚህ በእነዚህ ኬዝ ኦሪል ነምበር ኤክሰፕት ዜሮ ፎር ቦዝ ዶሜን እና ሬንጅ ይሆናል ማለት ነው።
ኦኬ አሁን ደግሞ የመጨረሻውን ፕሮፐርቲ ኦፍ ፋንክሽን ጨርሰናል። እንግዲህ ችኛውን ፕሮፐርቲ ኦፍ ፋንክሽን ሳሳያችሁ አሁንም በኤም ኦቨር ኤን ፎርማት ተጽፎ ነገር ግን በኔጌቲቭ ሲሆን ማለት ነው። ኔጌቲቭ ሀሳብ ሲሆን ለምሳሌ በዚህ ኬዝ አሁን ምን እንመለከታለን? የላይኛው ይበልጣል ወይስ የላይኛው ያንሳል የሚለውን እያየን የተለያየ እንትን ነው የምናገኘው፣ የተለያየ ዶሜን እና ሬንጅ ነው የምናገኘው። አሁን በደንብ ስንመለከት ይሄን ስንቀይረው እንዴት ነው የሚሆነው? ዋን ኦቨር ለምሳሌ መጀመሪያ ላይ 3 ኦቨር 2 ይሆናል። ከዛ ሲሄድ 1 ኦቨር ስኩዌር ከዛ ኤክስ ዘ ፓወር ኦፍ 3 ወደዚህ ማምጣት ነው። በቃ ዘ ቤዚክ አሪፉ ሜትድ ማለት ነው። ከዛ 1 ኦቨር ኤክስ ዘ ፓወር ኦፍ 2 ከዛ ኪዩብ ሩት። ከዚህ በፊት እንዳሳየዋችሁ አንደኛ ሁሉም ጋር ዜሮ አይገባም። እዚሁ የምታዩት 1 ኦቨር ስለሆነ ዜሮ በቃ በእንደዚህ አይነት በ1 ኦቨር ላይክ ኔጌቲቭ ኤክስፖነንት ካለን ዜሮ ዶሜን መሆን አትችልም። ከናካቴው እሱ ጋር መደምደም ትችላላችሁ። ነገር ግን አሁን ጥያቄው ኔጌቲቭ ቁጥር ይገባል ወይስ አይገባም የሚለው ሀሳብ። ኔጌቲቭ ቁጥር እንዲገባ ለምሳሌ እዚህ ጋር ስትመለከቱ እዚህ ጋር ኔጌቲቭ ቁጥር ካስገባው ስቲል ኔጌቲቭ አገኛለሁ። ስለዚህ 1 ኦቨር ስኩዌር ሩት ኦፍ ኔጌቲቭ ቁጥር ሊሆን ነው። ስኩዌር ሩት ውስጥ ደግሞ ኔጌቲቭ ቁጥር መግባት አይችልም። ስለዚህ ይሄ ያ ማለት የኤ ጥያቄ ከዜሮ በላይ ያሉ ቁጥሮች ይሆናሉ ማለት ነው። ሬንጁን በዛው ልክ ከዜሮ በላይ ይሆናል። እዚህኛው ጋር ግን ስመጣ እንዴት አገኛለሁ? አሁን ሬንጁ ይቀየራል። እዚህ ጋር እንደምትመለከቱት ዜሮ አትሆንም። ነገር ግን ኔጌቲቭ ቁጥር ባስገባ the whole square ሆኖ ይቻላል። ግን ይሄ ኔጌቲቭ ቁጥር ምን ያደርገዋል? ስኩዌር ሲሆን ወደ ፖዚቲቭ ቁጥር ይቀየራል። ከዛ 1 ኦቨር ፖዚቲቭ ነምበር ይሆናል። ስቲል ፖዚቲቭ ነምበር ነው የምናገኘው። ስለዚህ ዶሜኑ ከዜሮ ውጭ ያለ ነምበር በሙሉ ይሆናል፣ ኔጌቲቮችንም ጨምሮ። ሬንጃችን ግን አይሆንም ማለት ነው። ያ ማለት ኔጌቲቭ ቁጥር አይሆንም፣ ከዜሮ በላይ ነው የምናገኘው ማለት ነው። ልክ እንደ ዶሜናችን ኔጌቲቭ ነምበር ሬንጁ ላይ አናገኝም ማለት ነው። ስለዚህ የፋንክሽኑ ግራፍ ይህንን ይመስላል እንደምትመለከቱት። እችን ኤክሰርሳይዝ ላይክ ሰርተን የዛሬውን ሌሰን እንጨርስ። የኤ ላይ the first thing የምታደርጉት ምንድን ነው? መቀየር ማቃለል ነው። ኤክስ ዘ ፓወር ኦፍ 4 ኤክስ ዘ ፓወር ኦፍ 5 ከዛ 4 ሩት ማለት ነው። ሁሉንም እንደዚህ ያደረግን እንቀይር። 1 ኦቨር ኤክስ ዘ ፓወር ኦፍ 6 5 ሩት 5 ናት። እዚህም ስመጣ 1 ኦቨር ኤክስ ዘ ፓወር ኦፍ 7 6 ሩት። እዚህ ጋርም ስመጣ 1 ኦቨር ራዲካል ኤክስ ዘ ፓወር ኦፍ 6 ከዛ 7 ሩት ተገለበጠ ማለት ነው። ስለዚህ እዚህ ጋር ስትመጡ ዶሜን ሁሉም ጋር ዜሮ አይሆንም። ካሁኑ ኤክስክሉድ የምናደርገው ዜሮ አገባም ኤክሰፕት ዜሮ ነው፣ ምክንያቱም 1 ኦቨር ስለሆነ። ከዛ ውጪ ኔጌቲቭ ቁጥር ይገባል ወይስ አይገባም? ኔጌቲቭ ቁጥር ከገባ ምንድነው ሬንጁ የሚሆነው? ኔጌቲቭ ቁጥር ካልገባ ሬንጁ ምንድነው የሚሆነው የሚለውን ነው የምናየው። ስለዚህ እዚህኛው ጋር ስንመጣ እንዴት ይሆናል መሰላችሁ? ለምሳሌ አሁን ኔጌቲቭ ቁጥር ባስገባ እዚህ ውስጥ 4 ሩት ኦፍ ኔጌቲቭ ነምበር ነው ማገኘው። ይሄ ደግሞ ፖሲብል አይደለም። ይሄ ፖሲብል ስላልሆነ ዶሜኒ ምን ይሆናል? ከዜሮ ጀምሮ ወደ ላይ ያሉ ቁጥሮች ማለት ዜሮንም አያካትትም። ሬንጁም በዛ በተመሳይ መንገድ ሬንጃችንም ከዜሮ ጀምሮ፣ ምክንያቱም ማስገባው ሁሉ ፖዚቲቭ ከሆነ ከዜሮ በላይ ነው ማገኘው። እዚህ ጋር ዶሜን፣ እዚህ ጋር ሬንጅ ማለት ነው። እዚህ ጋርም ስትመጡ እዚህ ጋር አሁን ዶሜኑ ላይ ኔጌቲቭ ቁጥር ባስገባ ምንም አይነት ኢፌክት አይኖረውም። ምክንያቱም ዘ ፓወር ኦፍ 5 ሩት ስለሆነ ኦድ ስለሆነ እዚች ጋር ያለችው ኤክስፖነንት ምንም አይነት ኢፌክት አይኖራትም። ስለዚህ ምን እናደርጋለን? እዚች ጋር ያለችንን ዶሜን ኦር ሪል ነምበር ኤክሰፕት ዜሮ፣ ምክንያቱም ኔጌቲቭ ቁጥር ማስገባት ስለምችል። ሬንጁ ግን ስቲል ኔጌቲቭ ቁጥር እንኳን ባስገባ ኤክስ ዘ ፓወር ኦፍ 6 ሲሆን ስለሚጣፋ ምን ይሆናል? 0 ኢንፊኒቲ ፖዚቲቭ ነምበሮች ማገኘው። እዚህ ጋርም ስመጣ ዶሜን ሬንጅ ብለን ብንከፍለው ምንድን ነው? እዚህ ጋር 0 መግባት አይችልም። ከዛ ውጭ ግን ኔጌቲቭ ቁጥር ባስገባ እዚህ ጋር ያለችው ኦድ ነምበር
ኢቨን ነምበር ስለሆነች እቺ 6 ማለት ነው ኔጌቲቭ ቁጥር ካስገባው እዛ ሩት ውስጥ ኔጌቲቭ ቁጥር ላገኝ ነው። ያ መሆን ስለማይችል ከዜሮ እስከ እንትን ያለውን እስከ ኢንፊኒቲ ያለው ዋጋ ነው የሚሆነው። ሬንጁ ጋር ስንመጣ ደግሞ ከዜሮ እስከ ኢንፊኒቲ። በዚህ መንገድ እንትን ታደርጉታላችሁ ማለት ነው፣ ታስቀምጡታላችሁ ማለት ነው። ምክንያቱም ከዜሮ በላይ ከከተትኩ ሞስት ፕሮባብሊ የማገኘው ከዜሮ በላይ ያለ ቁጥር ነው ማለት ነው። እዚህ ጋርም ስትመጡ ማንኛውንም ቁጥር ማስገባት ይችላለሁ፣ ምክንያቱም ኦድ የሆነ ሩት ውስጥ ነው እዚህ ጋር ያለው። ስለዚህ ማንኛውንም ቁጥር ማስገባት የምችል ከሆነ ከዜሮ ውጭ ያለው ቁጥር በሙሉ ሳትስፋይ ያደርጋል። እዚህኛው ጋር ግን ስመጣ ማንኛውንም ቁጥር ባስገባም ኤክስ ዘ ፓወር ኦፍ 6 ስለሆነ ወደ ፖዚቲቭ ቁጥር ስለሚቀይረው የማገኘው ቫልዩ በሙሉ ከዜሮ በላይ የሆነ ቫልዩ ነው ማለት ነው። ስለዚህ የዛሬው የፓወር ፋንክሽን ክላሳችን ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጥናት፣ መልካም ቆይታ።